ሄሎ ኤቭሪዋን ዲስ ኢዝ ዮሐንስ አርክቴክት። ዛሬ ደግሞ ወደ ቡሌ አካባቢ የሰራነውን አንድ ሬዚደንስ ፕሮጀክት ነው የምናሳያችሁ። ኤሪያው 250 ካሬ ሲሆን 25 በ10 ነው። ፊት ለፊቱ ሳይድ 10 ሜትር፣ ረጅሙ ሳይድ ደግሞ 25 ሜትር ነው። የቤቱ የዲዛይን ዓላማ የነበረው ጂ+2 ሬዚደንስ ከቴራስ ጋር ነው እና ፊት ለፊቱ ሳይድ የባለቤቱን እና ግራውንድ እና አንደኛ ፎቅ ደግሞ ለሬንታል ፐርፐስ እንደሆነ ያሰብ ነው ማለት ነው። ግራውንድ ላይ ሁለት ፓርኪንግ ሲኖረው ሁለት ኢንትራንስ አለው። ዋናው ቤት በፊት ለፊት እና በጎን በኩል መግባት የሚቻልበት ነው ማለት ነው። ግራውንድ ላይ ሊቪንግ ኤንድ ዳይኒንግ ወደ 57 ካሬ መጥቶልናል። መካከል ላይ አሪፍ የሆነች ጋርደን አለች። ኪችን ፕላስ ላውንደሪ ደግሞ 18.5 መጥቷል። ለሊቪንግ ኤንድ ዳይኒንግ ደግሞ የሚያገለግለው ቶይሌት ደግሞ ወደ 4.3 አካባቢ መጥቶልናል ማለት ነው። በጀርባ በኩል ደግሞ ወደ ሰርቪስ አካባቢ የሚባለው ጋር ደግሞ አንድ ቤድሩም ከባዝ ጋር አለ እና ደግሞ ዋን ቤድሩም ሌአውት አፓርትመንት ሌአውት አዘጋጅተናል ማለት ነው። ፈርስት ፍሎር ላይ ደግሞ ፋሚሊ ሩም ከገስት ቤድሩም እና ከኮመን ባዝ ጋር አንድ ላይ ሆኖ ከሰርቪስ ቦታ ደግሞ ባለ አንድ ቤድሩም ማለት ነው። ስለዚህ ሬንታል የሚሆኑት ሌአውቶች ሁለት ባለ አንድ መኝታ አስገብተናል ማለት ነው። ሰከንድ ፍሎር ላይ ደግሞ ማስተር ቤድሩም 45 ካሬ ክሎዜት 13 ባዝ ደግሞ 13.5 ያዘጋጀን ሲሆን ኦፊስ ደግሞ 10.41 ለመኖሪያ ቤት ውስጥ ለመገልገል በጣም አሪፍ ሆነች እና በቂ የሆነች ሳይዝ ነው። ሌላ ደግሞ ስሪ ቤድሩም የልጆች መኝታ ቤት 3 አለ። ባለ 19 ካሬ ነው። ኮስት እንዳይበዛ እና እንትን እንዳይል ለየራሳቸው አስበን ነበር፣ ግን በኋላ ላይ ስናስበው ኮንስትራክሽን ላይም ብዙ ወጪ ስለሚያስወጣ የጋራ 11.6 እንዲሆነ ኮመን ባዝ ነው ማለት ነው። ሌላ ደግሞ መጨረሻ ላይ ደግሞ ቴራስ ላይ ደግሞ ለጂም ለስፓ የሚሆን አንድ ሰፊ ሩም አዘጋጅተናል ማለት ነው እና ደግሞ ላንድስኬፕ አለው ማለት ነው። ስለዚህ ዲዛይን ይመስላል። ዲዛይን ማሰራት ከፈለጋችሁ ኮንታክት አድርጉ። እናመሰግናለን።